እኔ ሰኳለሁ። ስልኩን አምጪ። በቃ አምጪ። ግቢ። ይሄ አይደለም ሲጀምር። ኧረ ሙይተ አንቺ ወይ ወልቀሻል። ምንድነው ችግር? ምንድነው ችግርሽ? ነጭ ነጭ አንተ ቻርጅ አድርገህ ስልኩን እንዴት አይልሽ ነው? ከሽ ወንድ ፊት የምታወልቂ መቼም ሲወልቅብሽ አይቼ አላውቅም። መቼም ሲወልቅብሽ አይቼ አላውቅም። ቁጭ በሉ እናንተ ስነ ስርዓት አስይዛታለሁ። እሱ አይሰራም። ፍቅር እሱ ይሄ አይሰራም። ወይ ቢሰራ እኮ ችግር የለም። ይሄኛው አይሰራም። ታው በቃ እኔ አሰራዋለሁ። ዞር ወይ ተቀይራለች እና ታዲያ ትቀይር እያልኩኝ እኮ ምን አስር ይወልቅባታል። ስልካችሁ እየጠራ ሆነ ገብተሽ ቀይር እያልኩሽ ነው። መጣች ባይኖርሽ አውልቂው በቃ ቁጭ በል በቃ አንተ በእናትህ የኔን ቦክሰር ብትለብሽ ይሻልሻል። ቁጭ በል ብዙ ቁጭ በል በቃ ከዚህ በኋላ እንዳለ እንዲህ አይነት ነገር ነግሬሻለሁ። አታጨቃጭቀኝ እዚህ ጋር በጠዋት ማለት ነው ገና ከእንቅልፌ ከመነሳት። ጤነኛ አይደለች እንጂ አንተ ጋር በፊቱ እንዴ ያው ማን እንደ በፊት ነው ቀንሳ ምናምን አንቺ ነህ ለነገሩ አንተ ምን ስለኔ ሚስት ፓንት ምን ትወያያላችሁ? አንቺ ነሽ ያዋርሽኝ። ጥፊ ከዚህ ከፊቴ ዞር በይ። አሁን እንተውት ጉድ ፈላ ሳሚያማ እንደ በቃ ልናወራ እኮ ነው የመጣነው። እኔ እኮ ልናወራችሁ ነው። ምን እንደምታወሪ ፓንትሽን 15 ጊዜ እያወለቅሽ ነው እንደምታወሪ። አውቀሽ ነው የምታወልቂው? ፈልገሽው ነው? ለማን ለማሳየት እኮ ለማን ለማሳየት ፈልጋ በቃ ወንዳ ከበቃ ቀየረች። አንተ ምንድን ነው አልክ የምትላት ዳንቺ ያስጀመር ምንሽ ነው ይገርታል እኮ አይ ሳይሆን ጋትማሉ ሰው ላይ ታስጮኛለች። እዚህ ጋር እንግዳ መጥቶ እንዴት ታስጮኛለች? በእናትሽ ያጋጥማል። ፍቅር አንተ እንደማ አይደለም ቤተሰብ ነው በቃ አንተ ምንድን ነው እንትን የምትለው እና ምን ያልከኝ አንዳንዴ ችግር የለም እሷን እየደገፍክ ነው። ምንድን ነው የሚደግፈው? አንተ ያለልክ የሚስትህ ልክ አይደለም። አንዳንዴ ያጋጥማል። በቃ ደግሞ እኛ ቤተሰብ ነን እንግዲህ አይደለም። ቤተሰብ አይደለም። ሴት ልጅ ካደገች በኋላ እናቷን ፓንቷን ማየት የለባትም ከባሏ ውጪ ማለት ነው። 15 ጊዜ ፊት እየዘፈዘፈች እንትን ትላለች እንዴ? ፈልገሽም ሆነ ሳትፈልጊው እስከዛሬ ድረስ ያልወለቀብሽ ፓንት ምን ሊያደርግ ነው ወደ መሬት የሚሮጠው? ምን በላርጎ አድርገሽ ነው እንደ ለበሽው እየተመለጨለጨ የሚወርደው? ለዛ ነው እኔ አንቺ አዩ ማለት ነው የሆነ ነገር አጋጥምሽ ያውቃል። ምናልባት እሱ አሁን ፊት ሰው ፊት ላይሆን ይችላል። እንደዚህ ወልቆብሽ ያውቃል። ቀይሩ ገና ወደፊት ሊገጥማትም ይችላል። እስከዛሬ ግን ያላየው በቃ
የራስህ ሚስት ሳታይ እንግዲህ አስብ ምን ያክል እንደሚደብር ማለት ነው። ሚስት ላይ ያላየኸውን ነገር እንትን ላይ ማየት ዘሮ ወደዛው አውቀሽ ነው ሲጀመር እንትን ያለ አውቀሽ ነው እንደዚህ የሚወልቅብሽ ማለት ነው። ለሌላ አይደለም ማለት አውቄ ምን ለመሆን አውቀሽ ነው ቀይረሽ መምጣት እንዳሁኑ ቀይረሽ መምጣት ስትችይ ፈልገሽና አሁንም አልቀየረችም